የናም ዮህያ ሁለንተናዊው ሕግ የፍትህ ሰረገላ ሲሆን ሳይንሱ ደግሞ የኃይል ምንጭ ነው። ሁለንተናዊው ሕግ የተፈጥሮ ሕግን ክፉና ደጉን መለየት የማይችል ነው ይለውና ያለበትን ክፍተት ያሳያል። እስካሁኑና ከዚህም በኋላ የምንነጋገረው የናም ዮህያ ፍጹማዊ ልዕልና ላይ ለመድረስ ነውና አዲስ ነገርን የሚፈልግ ይከተለኝ። ሁለንተናዊው ሕግ የፍትህ ሰረገላ ነው ስንል ሕጉ ከክንውን በኋላ የሚመጣውን ውጤት ወይም ኮንሲኩዌንስ ቀድሞ የሚያሰላና አስፈላጊነቱንም የሚመዝን ነው። በተቀደደበት ይፍሰስ በተሳተበትም ይወረድ የሚል አይደለም የናም ዮህያ ዩኒቨርሳሉ ሕግ። በዚህ በኩል የተፈጥሮ ሕግ ግን ክፍተት አለበት። የተፈጥሮ ሕግ የተቀመጠለትን ክንውን ተከትሎ ውጤትን የሚያቀርብ ነው እንጂ የውጤቱ ተገቢነትና አስፈላጊነትን በተመለከተ ጉዳዩም አካሄዱም አይደለም። ለምሳሌ የመሬት ስበት አንዱ የተፈጥሮ ሕግ ነው። ምንም ነገር ወይም የትኛውም ሰው ሕፃን ሆነ አዋቂ፣ ድሃ ሆነ ሀብታም፣ ጻድቅ ሆነ ነውር፣ ማንም ቢሆን በሚታይና በሚጨበጥ ነገር ላይ ካልተመሰረተ በቀር ሆን ብሎም ሆነ ሳያውቅ ተቸግሮም ሆነ በአጋጣሚ ምክንያቱና ሰበቡ ምንም ይሁን ማንም በአየር ላይ መቆየት አይችልም፣ ወደ መሬት ወድቆ ይደቃል። ይህ በመሆኑ የሚመጣው ውጤት ክፉ ይሁን ደግ፣ መልካም ይሁን አላስፈላጊ ተፈጥሯዊ የሆነው የስበት ሕግ ጉዳዩ አይደለም። የመሬት ስበት የተቀመጠለትን ቀመርና ክንውን ተከትሎ ውጤትን የሚያቀርብ ነው እንጂ ውጤቱ ፍትሃዊ ስለመሆኑ የሚመዝንበት መስፈሪያ የለውም። በናም ዮህያ ሁለንተናዊ ሕግ ግን እንዲህ አይደለም። በዚህ አጋጣሚ ናም ዮህያ እንዲህ ይላል፣ ሰው ከራሱ በቀር የሚረዳው የለምና መሰረቱ ሕጋዊ አካሄዱም ሳይንሳዊ ይሁን ይላል። ሰው ዮህያዊ እስከሆነ ድረስ ከውጤት በፊት በሂያሮድ ወይም የብርሃን በሆነ ፍጥነት ብዙ ስሌቶች ቀርበው አስፈላጊው የመፍትሄ አማራጭ ይወሰዳል እንጂ ቁልቁለት ሁሉ ቁልቁል የሚያወርድ ዳገትም ሁሉ እንገላል የሚጥል አይደለም። ሰው ዮህያዊ እስከሆነ ድረስ አየር አለት ሆኖ ክብደትን መሸከም እስኪችል ድረስ ሁለንተናዊው ሕግ ዩኒቨርሳሉን ሳይንስ ተጠቅሞ ምንም ያደርጋል። ሕፃን ልጅ ጎጂና ጠቃሚውን አያውቅም፣ አይለይም። ወላጅና አሳዳጊ ካልተጠነቀቁለት በቀር የተፈጥሮ ሕግ ስለ ልጁ ክፋትም ሆነ መልካምነት የለበትም። ሰው ለራሱ ካልተጠነቀቀ በቀር ሀለያ የሆነው ገደል ስለ ደግ ሰው መልካምነት፣ ስለ ወንጀለኛውም ክፋት የሰማው ነገር የለም። የተፈጥሮ ሕግ ድርጊትና ክንውንን ተከትሎ ውጤትን የሚያቀርብ ነው እንጂ የፍትህ ሚዛን የለውም። ሁለንተናዊው ሕግ ግን እንዲህ አይደለም። በዚያ አድራሽ የሆነ የፍትህ ሰረገላ አለ። ውድ ተከታታዮች ይህንን ቻናል ወይም ፔጅ ላይክ እና ሰብስክራይብ እንድታደርጉ እየጠየቅኩ የናም ዮህያን አዲስ ዜና ለወዳጅ ዘመዶቻችሁ እንድታካፍሉ እመክራለሁ። ዓለም አዲስ ነገርን ትፈልጋለች፣ ይልቁንም ኢትዮጵያ። እኛ ደግሞ አዲስ ነገር አለን። አሁን ያለው የዓለም ሥርዓት እስኪቀየር ድረስ እኛ አድራሽ ሌላ መንገድ አለን።